ፍቅረኛዋ ብቻ እስካገኘው ድረስ ጠብቁኝ ብዬ ነበር። ቪዲዮም መጨመጫን ምናምን አቁሜ ቁጭ አድርጌ ነበር። በቃ ምንም ነገር ይቅርብኝ፣ እነ ብሩክ ብቻ ይታረቁ። ያኔ እነሱም ያመሰግኑኛል። እንዳያችሁት ነው መልሱ። ሃይሚም ደስ ብሏታል። ግን አሁንም ቢሆን የሚቀርና ማረጋገጥ የምትፈልገው ነገር አለ ሃይሚ። ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ የሁላችንም ቤተሰቦች ደህና ደግ ጤና እንደሆናችሁ ባለሙሉ ተስፋ ነኝ። በተለይ ደግሞ ከትላንትና ቪዲዮ በኋላ ብዙዎቻችሁ ደስተኛ እንደምትሆኑ አልጠራጠርም። እንዴት ናችሁ? ደህና ናችሁ? የእውነቱ ስነግራችሁ በጣም ናፍቃችሁኝ ነበር። ማለት ያው አንዳንድ ሰዎች በደንብ ካወራችሁኝ በኋላ እኔ ደግሞ ወደ ቪዲዮ ከመምጣት ይልቅ ቀድሜ ብዙ ነገሮች ማስተካከል አለብኝ ብዬ ስላሰብኩ ያው እንደ ልባችሁ አድርጌያለሁ ብዬ አስባለሁ። እንደ ፍላጎታችሁ አድርጌያለሁ ብዬ አስባለሁ። ግን ሁሉም ሰው ለኔ ያለው አመለካከት መቀየር እንዳለበት ስለገባኝ ነው። ገብቷችኋል? እኔ ካሜራ ይዤ ቪዲዮ ይዤ ምናምን እንዲህ ስመጣ ሌላ ታሪክ ለመፍጠር ወይ ሌላ ነገር ለማውራት ሌላ ከቪው ጋር የተገናኘ ነገር ወይ ደግሞ እንዲታይልኝ ፈልጌ ምናምን አይነት ነገር አስመስላችሁት በውስጥ መስመር ስታወሩኝ የነበራችሁ ሰዎች አላችሁና ያው ነገሩ እስኪስተካከል በተለይ ከናት ጋር በመጀመሪያ ግልጽ ላደርግላችሁ። ከናታን ጋር የነበረው ነገር ከሁለቱም ጋር ማየቴ ውስጤ ላይ ያልደረ ወይም እኔ ጋር የነበረ ጥርጣሬ ስለነበረ ነው ከናታን ጋር ያን አይነት ቃለ ምልልስ ማድረጌ ማለት ያ መጨቃጨቄ ማለት ነው። ሲቀጥል ናታንም በዚህ ጉዳይ ረጅም ሰዓት ከካሜራ ውጭ አውርተንበት በዚህ ጉዳይ ላይ ከሌለበት አሁን ይሄን ልጅ ማገኝበት መንገድ ታግዘኛለህ፣ እነ ሃይሚና ብሩክ እንዲታረቁ ፍላጎት ካለ ይሄ መንገድ ይሄን ልጅ ማገኝበት መንገድ ታግዘኛለህ አሉ። ስለዚህ በዛ ጉዳይ እሱ ሳያቅማማ እሺ እኔ እንዲህ ሳይሆን እኔ ራሴ በቃ አስቀድሜ የተጎዳውበት ነገር ነው፣ እንደገና ወደፊት ማንም እንዲያወራው ስለማልፈልግ ነው እንደዛ መንጭቄ በወጣሁት አለኝ። እሺ እንደዛ ከሆነም ያስማማን ከሆነ አሁን እኔስ ከዩ ጋርም እንድትታይ አልፈልግም። አሁን እና አንድ ነገር አገዘኝ አልኩት ናታን። ምክንያቱም ከዚህ በፊት የሷ እጮኛ ፍቅረኛዋ ሌላ ሰው እኔ ነኝ ብሎ ሲመጣ በውስጥ መስመር ጠይቃችሁኝ ነበር። እንዴት ነው ይሄ ልጅ የልጁ አባት ነኝ ያለው? ኖ አይደለም፣ የልጁ አባት ሌላ ነው አውቃለሁ፣ ከኔ ጋር ሁላ መጥቶ ነበር ቪዲዮ ላይ ብያችሁ ነበር። ከዚህ በፊት ወደ ኋላ ያለውን ቪዲዮ በደንብ ተመልከቱ። ከኋላ ያለውን ቪዲዮ በደንብ ተመልከቱ። በሆነ ሰው ጉዳይ እንዲሁ በእነ ሃይሚ ጉዳይ የሆነ ሰው ገብቶ ከሱ ጋር በጣም እየተጨቃጨቀን ነበር። ወይ ስርዓት አስይዙት፣ እናንተ ናችሁ ኮንፊደንስ እየሰጣችሁት ያለው ይሄ ሰው የሃይሚ ህይወት እንዲረብሽ ብዬ አውርቼው ነበር። ትዝ ካላችሁ እንደዛ አውርቼ ሳበቃ ከዛ ኔክስት ብዙ ሰዎች እኔ ነኝ የልጁ አባት ብሎ ሲመጣ ያለው ነገር በስርዓቱ አስረድቻቸዋለሁ። አሁን እኔ ጋር ያላችሁ አመለካከት ሙሉ ለሙሉ እንዲቀየር ስለምፈልግ እኔ ከናንተ ተስማምቼ ተግባብቼ መስራት መፈልግ ሰው ነኝ። ያለ እናንተ ምንም ነገር ስለማይሆን ማለት እንድትቀየመኙም ስላልፈለኩ ነው ቪዲዮውን ትቼ እያንዳንዱን ገበና እያንዳንዱን ሚስጥር ለብሩክ አውጥቶ መስጠት የፈለኩት ማለት ነው። ቤተሰብ በደንብ እንድታውቁትና በጣም እንድትረዱት እንፈልገው። በዚህ ጉዳይ ብዙ ሰዎች ራሳቸው እንዲመሰገን ጣልቃ ገብተው ሊያወሩበት ይችላል። ገብቷቸዋል። ብዙ ሰዎችም አውርተውበታል። ብዙ ሰዎች እኔ ነኝ እንዲህ የሚፈታ ነገር አልመሰላቸውም። ገብቷቸዋል። ቪው ለማግኘት ወይ የሆነ ስራ ለራሳቸው ለመፍጠር እኔ ነኝ ልጁ አባት፣ እኔ ነኝ እንዲያረኩት፣ እኔ ምናምን እያወሩ ነበር። ብዙዎቻችሁ ደግሞ ለምን ይሄን ሰው እኔ ነኝ እያለ ነው የልጅ አባት እኔ ነኝ እያለ ነው ለምን ሄደ አጠይቀውም አይነት ነገር ብላችሁኛል። ብዙዎቻችሁ ማለት በተለይ ኢሞይና ኢንስታግራሜ በጣም በዚህ ኬስ በዚህ ጉዳይ እየተጨናነቀ ነበር እና የመለስኩላችሁ መልስ ምናልባት ጽፌ እዚህ ላይ ብለጥፈውላ ደስ የሚለኝ ሁሉም እያወራ ያለው ውሸቱን ነው። ገብቷችኋል ቤተሰብ? ሁሉም እያወራ ያለው ውሸቱን ነው። እኔ ቪዲዮ መስራት ያልፈለኩትም 6ኛ ቀኔ ነው ዛሬ። ቪዲዮ መስራትም ያልፈለኩት የዩ ጓደኛ ሁሉም እኔ ነኝ ብሎ ፎቶ አሰርቶ የሆነ ነገር አድርጎ የሚመጣው ሳይሆን የዩ ፍቅረኛ ነው ያውቀዋለሁ።
አሁን የሆነ ችግር ገጥሞት መምጣት አልቻለልኝም እንጂ በቅርቡ ታያላችሁ ብዬ እያንዳንዱ ነገር በቴክስት መልሼላችኋለሁ ለእናንተ። አጥጋቢ መልስ እስቲ ወሬ ብቻ ብላችሁኝ ነበረ። ቤተሰብ በጣም እንድትተባበሩኝ የምፈልገው ነገር፣ በጣም ከጎኔ እንድትሆኑ የምፈልገው ነገር ብያችሁ አስረድቻችኋለሁ። ምንም ችግር አይፈጠርም። ይሄ ፍቅረኛዋን ብቻ የለም አሁን ፍቅረኛዋ ብቻ እስካገኘው ድረስ ጠብቁኝ ብዬ ነበር። እስካገኘው ድረስ ጠብቁኝ። አሁን ልጁ እዚህ የለም። እኔ ኋላ ሳጣራ ለቅሶ ገጥሞት እንደሆነና አሁን ለጊዜው መምጣት እንደማይችል ጓደኛዬ ነግረኝ በስልክ ነበረ። አሁን ያወራነው ሰምታችኋል፣ ባለፈው በስልክ ስናወራ። አሁንም ቢሆን ፍቅረኛዬ ናት። ትንሽ መጎራበጥ ነበረ፣ ትንሽ መቀያየም ነበረ። ከዛን እሷ ኤኒውስ አሁን ብሩክ ጋር ሄዳ እንደዛ ማድረጓ ለምን እንደሆነ ሊገባኝ አልቻለም። በጣም ግራ ገብቶኛል ምናምን እያለ የጫንኩት ቪዲዮ ላይ ኢማጂን እንትን በሉ፣ ወደኋላ ተመልሳችሁ አስፈላጊውን እዩ። ስለዚህ ተረተሩት ውስጥ አልባሌ ነገር ውስጥ ሰዎችን ከማስታረቅ ይልቅ ሰዎችን የሚያጋጭ ነገር መፍጠር ላይ እኔ የለሁበት። ሁሉም ነገር እያንዳንዱ ነገር ያደረኩት እያንዳንዱ ነገር ወስኜ በራሴ እርምጃ የወሰንኩበት ሁለታቸው አንድ እንዲሆኑና እናንተም በእነሱ ሳቃችሁ እንዲመለስ ነው። ብዙዎቻችሁ አዝናችኋል፣ ብዙዎቻችሁ አልቅሳችኋል። ማለት እኔ በጣም ነው አንዳንዶቻችሁ በጣም እያለቀሳችሁ ላይ ያወራችሁኝ ነበር። በቃ አልፈልግህም አለችው እኮ በዚህ ሁኔታ ሊቀጥል ነው ወይ አልፈልግህም አለችው እኮ ምናምን አይነት ነገር ወቀሳ ነገር በጣም ስታሰሙኝ ነበር። እና እኔ ከዚህ ውጪ ምንም ላደርግ በማልችለው መንገድ ነው ለመጨረሻ ጊዜ ልጁን ማግኘት ነበረብኝ። ተስማሙ፣ ልጁን አገኘሁት። ኤኒውስ ልጁ ከመጣ በኋላ ቀጥታ ከቡሩክ ጋር በሆነ መንገድ እንዲገናኙ አደረኩ። እንዲገናኙ ካደረኩ በኋላ እንዳያችሁት ነው መልሱ። ሃይሚም ደስ ብሏታል። ግን አሁንም ቢሆን የሚቀርና ማረጋገጥ የምትፈልገው ነገር አለ። ሃይሚ እንደ ሴት ምንድነው ማረጋገጥ የፈለገችው? 3 ወርና 4 ወር ይጠበቅ የተባለው ጉዳይ በአንዴ እንዲዘጋ የእሷን ፍላጎት ነው። ምናልባት መልሻቸዋለሁ። እሱ ብቻ ሳይሆን ሃይሚ እንደዛ የመሆኗ ምክንያት ቡሩኬ በሷ ፊት እንደዛ አመናጭቁ ስላወራት ነው ብያቸዋለሁ። አንዳንዶቻችሁ ስታወሩኝ ማለት ግድ የለም አሁን ሁላችሁም ተረጋጉ፣ ሁላችሁም ረፍ አትጨነቁ። ጊዜ የሚፈታው ጉዳይ ነው። ትንሽ ጊዜ ብቻ ስጡኝ ብዬ መልሼላችኋል። እኔ ቤተሰብ ናታንም ያመጣውበት መንገድ ከዩ ጋር ስላየሁት ብቻ ነው። ከዛን ከዩ ጋር ሳየው በስልክ ያወራሁትን ሰው እንደሚያውቀው ፋይናሊ በስልክ ያወራሁት ሰው ስልኩ ሲሰጠኝ እሱ እንደሆነ ኢማጂን አላረኩም እንጂ ልጁን ሲጀምር ከሄድን በኋላ በጣም የማውቀው ከዚህ በፊት በሆነ ሰው ጉዳይ ጣልቃ ገብቼ ከኔ ጋር ሲጨቃጨቅ የነበረ ልጅ ነው። ቪዲዮ ላይ ካያችሁ ማለት ከኔ ጋር በጣም ሲጨቃጨቅ የነበረ ይሄ ልጅ ተው በለው ብዬ ከዚህ በፊት አውርቼዋለሁ። እና ቤተሰብ ሁሉም ነገር ሆን ተብሎ የተሰራ ሆን ተብሎ የታቀደበት ነገር ሳይሆን እዩ በራሷ መንገድ ቡሩኬን ለመበቀል የፈለገች አይነት ነገር ስለመሰለኝ ነው። ገብቷቸዋል። ቡሩኬን ለመበቀል አይነት የፈለገች መስሎ ስለታየኝ ነው። እኔስ ሁሉም ነገር ተለባብሶ አልቀረም። ኔክስ የሚፈጠረውም ነገር አብረን እናያለን። በተለይ ከዛሬ ወይ ነገ አዲስ ነገር ይኖራል። ከዚህም ነገር ባሻገር ደግሞ ሁላችሁም ተረጋግታችሁ እንድትጠብቁት የምፈልገው ነገር ሁሉም ሰው ባለበት ተደባብቆ አይቀር። የሆነ ጊዜ ያጋልጠዋል። እኔ ሲጋለጥ ምንፈራበት የሆነ ነገር ምናረግበት ምንም ምክንያት የለም። ገብቷቸዋል። አሁን እኛ በተቻለ መጠን የራሳችንን ነገር ለመወጣት የራሳችንን ነገር አሸንፈን ከዛሬው ነገ በህይወታቸው የተሻለ ነገር ሲገጥማቸውና ሲደሰቱ ሲስቁ ልጆች ሲወልዱ ምናምን ያኔ እናንተ ናችሁ እንድንባል ነው። እኔ በተለይ የነሱ ህይወት አለመበጥበጥ እኮ እጅ አለበት እንድባል እንጂ የምፈልገው ሌላ ለራሴ ቢዝነስ ለራሴ እንደዛ ፈልጌ ቢሆን የተለያየ እነሱ እስከተጣሉ ድረስ የተለያየ ኢሹ እየፈጠርኩ 7 ቀን 6 ቀን ሆኖኛ ቪዲዮ ከጨንኩ 6 ቀኑም የሆነ ነገር ማድረግ እችል ነበር።
በቃ ቪው ከሆነ ፍላጎቴ መታየት ከሆነ ፍላጎቴ ማለት። ስለዚህ እሱ አይደለም የኔ ፍላጎት። ቤተሰብ በጣም እንድትረዱ የሚፈልገው እኔ ሰዎች በተጋጩ ቁጥር የሆነ ሰው የሆነ ነገር በሆነ ቁጥር ጠርጋ ገብቼ ለማስታረቅ በሞክረው ሰላም እንዲሆን የምፈልገው ከናንተ ጋር መጀመሪያው ከናንተ ጋር ሲጀመር በተለይ ሚዲያ ላይ ሶሻል ሚዲያ ላይ የምታውቋቸው ሰዎች ከናንተ ጋር አንዳንድ ነገሮች ስንጀምር ቶሎ ይሰሙናል ምናምን ነገር። እናንተ ከሌላችሁበት ግን ማንም ሰው ቶሎ ይታረቅልናል ቶሎ ችግር ይፈታልናል ምናምን ብለን አንጠብቅም። ለዛም ነው ነገሮችን በፍጥነት ወደ እናንተ አምጥተን እንዲያልቁ በቃ እንደውም ብያችኋለሁ የሆነ ቀን ካስተዋላችሁ አሁን እንድትተባበሩኝ የምፈልገው ነገር ሁላችሁም እነ ቡሬ ጋር የደወላችሁ ስርዓት ያዙ እንድትሉልኝ ነው ብያችኋለሁ። ከዚህ በፊት እናንተም አድርጋችሁታል። እየነገራችሁ ነበር። ቡሪኬ ጋር ደውያለሁ፣ ሃይሚ ጋር ደውያለሁ ምናምን እያላችሁ። እኔስ ቤተሰብ በጣም ወሬ አላብዛባችሁ። ያው ነገሩን በግልጽ ለመፍታት አንድ እርምጃ ይቀረናል። እንዲህ በጣም የሆነ ያልሆነ ስሜት ውስጥ ሆኜ ያወራሁት ማውራት አልነበረብኝም። ዛሬ በዚህ ስሜት ደስ ብሎኝ ምናምን እናንተ ፈገግ እያረኩ ነበር ማውራት የነበረብኝ። ያው ትንሽ ቀልድ ስለምወድ ማለት ነውና እንደዛ ነበር ማውራት የነበረብኝ። ያላወራሁበትም ትንሽ አንዳንድ ነገሮች አበሳጭተው ነበር። እኔ እዚህ ደክማለሁ። እዚህ በጣም ብዙ ነገሮች ዋጋ ያስከፍሉኛል። አንዳንዶቻችሁ ደግሞ በውስጥ መስመርም ቢሆን ይሄ ነገር ለምንድን ነው ለቪው ብላችሁ ለሆነ ነገር ብላችሁ የሰው ሕይወት ላይ የምትቀልዱት አይነት ነገር እያላችሁኝ ስለነበረ በቃ ቪዲዮም መጨመጫን ምናምን አቁሜ ቁጭ አድርጌ ነበር። በቃ ምንም ነገር ይቅርብኝ፣ እነ ብሩክ ብቻ ይታረቁ፣ ያኔ እነሱም ያመሰግኑኛል ብዬ ኢማጂን ስላደረግኩ ማለት ነው። ስለዚህ ናታንም ቢሆን በጣም አስቀምጦ ነው ይቅርታ የጠየቀኝ ስላችሁ የዛለት አንተን ላለማስተቸት አንተን ላለማስመታት በግልጽ ያለው ነገር መናገር ይችል ነበር። በግልጽ ያለው ነገር እኔ ሃይሚን ያገኘኋት ተይ ሰው ችግር ሊፈጥርብሽ እንዲህ እየሞከረ እንዲላት ነው። ቡርክን ደግሞ ያገኘሁት እዩን ደግሞ ያገኘኋት ከዚህ ነገር እጅሽን አውጪ፣ ሃይሚ ስትጎዳ ሃይሚ ሲከፋት እኔ ዝም ብዬ ማየት የምችል ሰው አይደለሁም ልላት ነው ያገኘኋት። ከዚህም ባሻገር ግን አንተ ስትጠይቀኝ ይሄን አይነት እንደዛ አይመለከታችሁም ብዬ መሄዴ ሌላ ነገር እንዳለ አስመስሎብኛል። ለዚህም ይቅርታ ምናልባት ጊዜ ካገኘው ቤተሰቡንም በሶሻል ሚዲያው እንዲህ የዩቲዩብ የቻናሌን ቤተሰቦች እንዲህ አውርቼ ይቅርታ መጠየቅ እፈልጋለሁ ብሎኛል። ያው ሲለኝም የተሰማውን ተሰምቶት ነው። እውነት ለመናገር ቤተሰብ ብዙ ሰዎች መጥፎ ምላሽ ሰጥተውታል፣ ለናታን ማለት መጥፎ ምላሽ ሰጥተውታል። እሱ ላይ በቃ ከዛን ቀን በኋላ በተለይ እኔ እንደዚህ ከተማ ውስጥ አንዳንድ ነገር ደርሶብኝ ነበር። በተለይ አንተ ምን አገባ ስለዩ ፍቅረኛ ምናምን አይነት ነገር እንደዛ እንደደረሰብኝ ሳቅ ጓደኛዬ በእኔ ምክንያት ነው እንዲህ እየተሰቃየ ያለው አይነት ነገር ብሎ ናታን ትንሽ ደብሮት ነበር። ሪያሊቲውን ስነግራችሁ ደብሮት ነበር። እኛ ነገሮችን ለማስተካከል እየገባን ባለ ቁጥር ሰው ይላክብናል፣ ለማስደብደብ ይሞክራሉ። እኛ ሆነን ነው የምንወጣው። በነገራችን ይልቁን ከዛ ምን ይሉናል፣ ለአንተም ገንዘብ ልስጥ ገብቷቸዋል። ለአንተም ገንዘብ አርፈጎጃ ሚዲያ ላይ ትላይ ስለነሱ መለያየት እንጂ ሌላ ነገር አታውራ፣ ለማስታረቅ አትሞክር በቃ ምናምን እንዲመጡልና ነው። ባለፈውም የሆነ ልጅ አቅርቤ እኛ ጋር ብዙ ሰዎች ይመጣሉ ምናምን እንዳለኝ ታውቃላችሁና ጀምሬ በተለይ ጨርሻለሁ ብዬ ያቆምኩት የነሩታን ጉዳይ እንደ ትልቅ ሰው እንደ ባለምሮ አዲስ አበባ ድረስ ሄጄ ሁሉ ነገር አሁን ከሄዱ በኋላ ከትላንት ወዲያ መጋጨታቸውን ስሰማ እፈታለሁ ብዬ ባሰብኩ በቀኖች ላይ ማየውን ነገር ገጥሞን ነበር የነበረው ማለትና የኔ ሃይሚ ጉዳይ ለአንድና ለመጨረሻ ጊዜ በሆናቸው ቤት ሆነው እንዲፈቱ ሃይሚ የምትፈልገው ነገር በሙሉ ይዞላት እንዲመጣ አሁን ምናልባት ሌላ ነገር ብለውት የዩ ፍቅረኛ ቢኒ ይባላል ሌላ ነገር ብለውት እንዳይቀር ምናልባት እየሰጉ ያለውት ማለት ነው። ሌላ ነገር ብለውት እንዳይሰቁ እስከ ማታም የሆነው እናያለን። ነገም አንዳንድ ነገሮች ተቀጣጥረን ዘላስት ችግሮችን ሙሉ ምንፈታ አይመስለኝም። ችግሮችን ሙሉ እና ቤተሰብ ደስ ሊላችሁ ይገባል። አሁን ሙሉ ለሙሉ ችግሩ ተቀርፏል በእኔ በኩል ያለው ማለት
ቢኒያም ቢሆን ቀጥታ ሄዶ መልስ እንዲሰጥ አድርጌያለሁ። ከብሩክ ጋር ተገናኝተዋል። ዛሬም እንዲገናኙ አድርጌያለሁ። እዩም ጭምር ዛሬ አብረው እንዲገናኙ አድርጌያለሁ። እንግዲህ የሚሆነውን ቤተሰብ አብረን የምናየው ይሆናል። በያላችሁበት ሰላም፣ ደህና፣ ጤና ሁኑልኝ። አመሰግናለሁ።